ባይላደ ከመረከበ ንዑሰ ምዋ ውእቱ ያረንዎ ለንዑስ መካን መጠነ ምልአተ ገመል ጽኡን። ሰይጣን የመርፌ ቀዳዳ ታክል ጥቂት ጽነት በነፍስ ካገኘባት የተጫነ ግመል የሚያዝብበትን ያህል አስፋፍቶት ይገባል ይላል ቅዱስ ጳውሎስ። የተጫነ ግመል የሚያሳልፍ ያህል በር ያደርገዋል። ምን ያለውን አልኳችሁ? የመርፌ ቀዳዳ የምታደርገው ንዝላልነት ነው። ዝም ብሎ በቃ በንዝላልነት መኖር ጥቃቅን የምንናቅ ቀልድ፣ ቧልት፣ ዝም ብሎ የማይረቡ ነገሮች ከአንደበታችን የሚወጡት አነጋገራችን፣ የምንንቃቸው አለባበሶች፣ እነዚህ ሁሉ ወደ አብይ ኃጢአት ያመራል። ወደ አብይ ኃጢአት ያመራል እና ሰው ምማል እና የተፋውን መልሶ ብላኛቷችን ይልዛል። ይሄን ቅዱስ ጴጥሮስን ተናግሮታል። ሁለተኛ ጴጥሮስ ምዕራፍ 2 ላይ ከልብ ይገብ ውስተ ቀያኡ ይላል። ውሻ ወደ ጥፋቱ ይመለሳል። ውሻ ወደ ጥፋቱ ይመለሳል። ወደ ጥፋቱ ማለት ወደ ተናዘዙት ኃጢአት መመለስ፣ በዚያ እየመለሱ መዘፈቅ። ጌታ እኮ እዚያን ማቴዎስ 5 ላይ የተፈታችውን ያገባ ሰው ያመነዝራል። ተፈታችሁን ያላልኳችሁ ምን ያለ የተፈታችሁን ማግባት ማለት ነው። የተዋትን ኃጢአት መልሶ የሚሰራት ሰው አመንዝራል ነው። የተዋትን የተናዘዛት ያቀደባትን የቆረጠባትን እንዲህ አይነት ነገር አይደግመኝም ብሎ የወሰነባትን ኃጢአት መልሶ የሚሰራት ሰው እሱ አመንዝራ ዘማዊ ነው ብሎ ይነገራል። እና ብዙ ሰው ውሻ ይወጣል ይደሳል። ብዙዎቻችን እንደዚያ አንድ ጊዜ ወደ ኃጢአት አንድ ጊዜ ወደ ጽድቅ ስንለምን፣ ሌላው የውሻ ጠባዩ ልክፍ ማለት ምን ማድረግ አልኳችሁ? ልክፍ ማድረግ ማለት ያንንም ላስ ሆዱ ቢሞላም ያንንም ቅምስ የሚያደርግ። እነዚህ ሰዎች ደግሞ እንዲሁ ዝም ብለው አይናቸውና አፋቸው ኃጢአትን በቃኝ የማይሉ ሰዎች፣ እጃቸው ኃጢአትን ሆዱ ሞልቷል እያቸዋል፣ የሚገባውን በልቷል፣ ግን አይወዝም። አንዳንድ ሰዎች ትዳር አላቸው ግን አይወዝም። እንዲሁ ዝም ብሎ ሴት ቢያርገው ጨበጥ ቢያደርጉ ደስ የሚላቸው ሰዎች አሉ። ትዳር ግን አላቸው ልክፍ ማድረግ ደስ የሚላቸው ሰዎች። እኔ ብዙ ጊዜ ተጓዥ ነኝና በመኪና ስር እታዘባለሁ። ወንበር ተይዘዋል ስል ተይዘ ሴት ስትመጣ ቁጭ ችግር አሁን አያገራል። የሰዎቹ ልጅ ነው ምን አይነት እዚያ ተቀምጦ እንዲያው በቃ እንደዝቻው ቁጭ ለማለት የጥምቀት ይህ ክብረ በዓል የቦታ ጥበት ሲፈጠር ላም የወለደች የሚል ሰዋል ከሴቶቹ ጋር ለምትሻሽ እንዲሁ በዚያ የትምህርትን መቅድም አለው፣ የታምርን መቅድም አለው፣ የዝሙትን መቅድም አለው። የዝሙት መቅድሙ መዳራት። ይሄ ልክፍ አይናቸው፣ እጃቸው፣ አፋቸው የማይወዝንላቸውን ሰዎች እነዚህ ውሾች ናቸው። ሌላው ደግሞ ውሻ ልክፍ እንዲያደርግ እንደማይጠግብ ሀብትን በቃኝ የማይሉ ሰዎች ውሾች ናቸው። እነዚህ ምን ሆዱ ቢመላ የማይል ሰው በዚህ ዓለም እንደምታዩት አይረካም። ይችላል ግን ከዚህ በኋላ ጥሩ ክርስቲያን ይላል። እንዲሁ የራሴ አሁን በዚህ እናንተ እዚህ የአዲስ አበባ ሰው 100 መኪና ሊኖራችሁ ይችላል። በዚያ ደግሞ በእኛ በወረዳው ከተማ የራሴ የቤት መኪና የራሴ ቤት ካለኝ ጊዜ በኋላ እንዲሁ ንጹህ ክርስቲያን ደግሞ አይቶ ሲገዛ የራሴ ተሳቢ ቢኖረኝ ይላል እያለ ሁልጊዜ እግዚአብሔርን ሳያውቅ ነው። እግዚአብሔርንም ሰውንም እንደጠላ ይኖራል። ሀብታም ሰው የሚጠራው ሁለት አይነት ሰው ነው እንደምታውቁ። ይለምነኛል ሲል ሀብታምን ይጠራል። ይለምነኛል ሲል ድሃን፣ ይበልጠኛል ሲል ደግሞ ሀብታምን ይጠራል። ወዳጅ አልባ ሆኖ ይሞታል። ስለዚህ ክርስቲያን ማለት በተሰጠችው ሀብት ደስ ብሎት የሚኖር ሰው፣ በጎ ሀብት ያለው ሰው። ለአንድ ክርስቲያን በጎ ሀብቱ በምድር ላይ ሲኖር በቃኝ እያለ ባለችው እየተደሰተ መኖር፣ ሲሞት ያለ ስቃይ ነፍሱ መለየቷ፣ መጨረሻ ላይ ገነትን ከወረሰ ለአንድ ክርስቲያን በቂ ሀብቱ ይህ ነው። ሁሉም ሰው ራቁቱን ይሄዳል ማለት ነው። በቃኝ የማይል ጨካኞች፣ የድሃን ቢቀሙ ቢያግበሰብሱ፣ ድሃን እያስጨነቁ ቢቀሙ የሚወዱ ሰዎች እነዚህ ውሻ ይባላሉ። የእነዚህ ሰዎች ጅራት ከመሆን እግዚአብሔር ይሰውራል። የነዌ ጅራት ከመሆን የአብርሃም ጅራት ነው። የነዌ ጅራት መሆን እጅግ ክፉ ነው። በእውነቱ መጨረሻ የኢዮብ ጅራት መሆን ነው የሚገባው።
አስክብ ወያ አድጎ ተባለ። ይሄ ጅራት ያዘው ኢዮብ ከገባበት እሳት መጥቶ ላይ አብርሃምን ያዘው አብርሃም ከገባበት እሳት መጥቶ ላይ ይሆናል። ሀብት ያለው በሀብቱ የእሱ ጅራት ነው ያለው። ድንግልና ያለው የደናግላል ሴቶችን የቅዱሳት አካሄድ የእነሱን ዘርፍ ይዘው የሚከተሉ ነው ያለበት። ትዳር ያዛችሁት የነ ሳራ ዘርፍ እንዴት ነው? የአብርሃምና የሳራ ጋብቻ ያድርግላችሁ ሲባል አሜን። ይትባረክ እንደ አብርሃም ምን በወጣው እንደ አብርሃም ይሆናል። ያን የዘመሩ መጋባት አይደለም ዋና። ይትባረክ እንደ አብርሃም የሚሆነው እንደ አብርሃም ኑሮ ሲኖር እንደ ይትባረክ እንደ አብርሃም ተብሎ ይረገም እንደ ሰይጣን ሆኖ ተገልጦ እና ሰው ሲኖር ውሻ እንዳይሆን በቃኝ እያለ የሚኖር መሆን አለበት ማለት ነው። ሌላው ውሻ የሚባሉት መናፍቃን ናቸው። እዚህ መጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ ከልብ ሕያው ይሄይስ ምና አንበሳ ምውት ይላል። ከሞተ አንበሳ ያልሞተ ውሻ ይሻላል ብሎ ይናገራል። የሞተ አንበሳ የተባለ ንስሐ ሳይገቡ የሞቱ ኃጥአን ናቸው። ኃያላን የሆኑ ጉልበታሞች የሆኑ ዝና ያላቸው ሀብት ያላቸው ንብረት ያላቸው በእውቀት የተመሰገኑ ዓለም ባላት ቦታ ሁሉ ያሰለጠነቻቸው ንስሐ ሳይገቡ ግን የሞቱ እነዚህ የሞቱ አንበሶች ይባላል። ያልሞተ ውሻ የሚባለው ደግሞ ንስሐ የመግባት እድል ያለው ኃጢአተኛ ሰው ንስሐ ሳይገባ ከሞቱ ከነገሥታት ከባለሀብቶች ተሰቀው ይሻላል ማለት ነው። ሁላችንም እዚህ ውሾች ብንሆንም ግን አንድ እድል ያለችን ከሞተው አንበሳ የምንሻለው የንስሐ እድል ያለን ውሾች ስለሆነ በሕይወት ያለን በመሆናችን እና ይሄ ውሻ የተባሉት መናፍቃን ናቸው። ይሄ ንስሐ ሳይገቡ የሞቱ ኃጥአን ናቸው። የመጨረሻ ውሻ የሚባሉት መናፍቃን ናቸው። መናፍቃን ውሻ የሚባሉበት መሰረታዊ ምክንያት ውሻ አንድ ጊዜ የተፋል አንድ ጊዜ የሳት ተባለ። መናፍቃኑ ሲያበላ አይሁድ ናቸው። ክርስቶስን የባሕርይ አምላክ ይሉታል። ሲገስጻቸው ደግሞ ወልደ ዮሴፍ ፍጡር ይሉታል። በዚህ ምክንያት አይሁድ ውሻ ናቸው። አሁን ክርስቶስን ፍጡር የሚሉ ሁሉ የዮሴፍ ልጅ ነው የሚሉ ሁሉ የአይሁድ ጅራት ናቸው። በነገራችን ላይ በዚህ ዘመን ያለ ምንፍቅና በሙሉ ራስ የሌለው ምንፍቅና ይሄ ክርስቶስ ፍጡር ነው የሚሉት ሙስሊሞች የአይሁድ ጅራቶች ናቸው። ሌላው አርዮስም አለ። ሌሎቹ እዚህ ላይ ያልደረሰውን ነገር አለ። አምስቱ ውሾች ተነግራቸው አምስቱ ውሾች የሚባሉት አምስቱ ውሾች ወይወፅኡ አፋ አምስቱ አክላግ ይላል ራዕየ ዮሐንስ ምዕራፍ 22 ላይ አምስቱ ውሾች ግን ወደ ዳሪት ይጣላሉ ይላል። አምስቱ ውሾች የሚባሉት ምን ናቸው? ጥንቆላን የሚያደርጉ ዛሬ ሰውም እኮ ወደ ጠንቋይነት እየተሸጋገረ መጽሐፍ ቅዱስ ይገልጥና ገልጦ ይሄ እስኪ አሁን ግልጥ አድርገውን አሁን የሚወጣው ስለ እኔ የሚናገር ነው። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ግን ጠቅላላ ስለ ሰው ልጅ የሚናገር ጥቅም የሌለው የመጽሐፍ ቅዱስ ክፍል ይሄ ክፍል ይላል። ይሄ ሰው ራሱ ሳያውቀው ጠንቋይ እንጂ የሚባል የሚናገሩበት አድሎ እያለ አውቀየው ጠንቋይ ውሻ ነው። ጌታውን አያውቅም። ከውሻ ሁሉ እንደውም ያንሳል። እብድ ውሻ ነው። እነዚህ ይጣላሉ። ሌላው ቀታሊያ ነፍስ የሚገድሉ ሰዎች ሰውን ነፍስ መግደል በጥቂት ብቻ አይደለም። ነፍስ መግደል ይባላል። ሁለት አይነት ነፍስ መግደል አለ። ሰውን በነፍስ ነው ያለው እግዚአብሔር ሰው አቤት ሲያንድ ምትል እጃችን አውጡ። እጃችን ሁለተኛ ሲነበር እኮ እንዳልከው ነው። ሊቃውንት ናቸው ይመስላል። ነፍስ የሚባለው ደመ ነፍስና ሕያዊት ነፍስ ይባላል። ምንድን አልኳችሁ? ደመነፍስና ሕያዊት ነፍስ። ብዙ ጊዜ ለካ የሚታጠፈው ይህ በማህበራት በሰንበት ቤት በአገር ቤት የቆዩ ሰዎች ያውቁታል። እየታሰቡ ብዙ የሚያልፉት ምታለ ማለት ታውቃላችሁ። የራስ ደመ ነፍስ ሕያዊት ነፍስ አለች። ሰው ነፍስ ገደለ ይባላል። ነፍስ ደግሞ አትሞትም እንደምታውቁ። ለእንደው ታዲያ ነፍስ ገደለ ይባላል።
ያችን ደማዊት ነፍስን ስለሚገላት ደማዊት ነፍስ ከስጋ ጋር አብራ የምትጠፋ ነው እና ሰው ልብላ ልብላ፣ ልጠጣ ልጠጣ፣ ልስከር ልስከር፣ ልዝናና፣ መቀማጠል ሰው ሲያወራ ሁሉ እየጎመጀ ነው የሚወራ። ታውቃላችሁ ስላመጥላል ሲያወራ እየጎመጀ ነው የሚሆነው። አሁን ሊጎመጅ እያወረ ተዝናንተ በቃ አጢሰ እንትን እያለ ያን ሲቀምጥ ሲጎመጅ የነፍስ ይሄ የደመ ነፍስ ጥያቄ ነው። ቤት መስራት፣ ማግባት፣ ልብስ መግዛት፣ መታጠብ፣ ፀጉር ማበጠር፣ መቀባት፣ ልብስ መቀየር፣ መኳኳል፣ ማጌጥ፣ መሳቅ፣ እንዲሁ መፍነቅነቅ፣ ይህ መዝናናት፣ ይህ ሁሉ ነገር የደመ ነፍስ ጥያቄ ነው። ደማዊት ነፍስ ደግሞ ገነት አትገባ። ደማዊት ነፍስ ገነት ካልገባች የደማዊት ነፍስ ጥያቄ ብቻ እየመለሰ የሚኖር ሰው ገነት አይገባም። የሕያዊት ነፍስ ጥያቄዋ ደግሞ ምንድን ነው? ልጸልይ። ሰው የሚጨነቀው በዚህ ምክንያት ነው። የእግዚአብሔር ሰዎች የሚጨነቀው ለምንድን ነው? የሕያዊት ነፍስን ጥያቄ አልመለሰላትም። ስላልመለሰላት ትነዘንዘዋለች። አሁን የሆነ ሰውዬ እዚህ ላይ ተኝቶ 300 ኪሎ ግራም ጤፍ ብጭ ነው፣ በዚያ ላይ ደግሞ እግሬን ብጭ ነው፣ ኧረ ተጫንከኝ ይላል። እኔ ደግሞ ኧረ ችግር የለም ማለት ጥሩ ነው። እያመሙ ችግር አለው፣ ችግር የለም አይዞህ፣ ኧረ ገደልከኝ፣ ችግር የለም። ሰው እኮ እንዲህ ያለ ኑሮ እየሆነ ሰውየው ታንቆ ሊሞት ነፍስ እየመረራት ተናዘዝልኝ እባክህ፣ ችግር የለም ይላል። ሰው ይነግዳል፣ ዝም ብሎ ይሮጣል። እባክህ ቆረበልኝ፣ ችግር የለም አለው እንጂ ችግር አሁን ሰዓትም ችግር የለም ብሎ ይናገር አለው። ልጦ ይጥላለች እና ሰው ችግር የለም እያለ ነፍሱ ሲመራ ትነዘንዘዋለች። ከዚያ በኋላ ደስታን ያጣል። ሀብት አለው አይደሰትም። ብር ይቆጥራል አይደሰትም። ይለብሳል አይደሰትም። ይመረቃል በትምህርት አይደሰትም። ያገባል አይደሰትም። ለምን? እየነዘነዘችው ነው። የለም የኔ ጥያቄ አልተመለሰም። የታነሳ አይገባው ይህን ግሪት ወጥረግልኝ። ታውቃላችሁ መቼም ሁላችሁም ታውቃላችሁ። 4 ዓመት የ5 ዓመት ህፃን ልጅ ቢኖራችሁ መዶሻ ታውቃላችሁ? የድገሮች ያን አንገቱ ላይ ታስሩታላችሁ። ያን አንገቱ ላይ አስረን ያንን እስካልቆረጥንለት ልጁ ጉሮሮ ሲዘጋ መንፈራፈሩን ይተዋል። ነፍስም እኮ እንዲያ ናት። ብዙ ድሪቶ ከበዛባት ይሄ ምኗም አይደለም። ቤት መሰራቱ ምን ማለቱ ምን ማለት ለነፍስ ምኑ አይደለም። ይሄኛውን ጥያቄ አልመለስክልኝም፣ የተጣለው ካል ታረቅልኝ፣ ያ ነው የሚጥመኝ እያለች ትነዘንዘ። ስለዚህ ሰው እርካታ ቢስ የሚሆነው በዚህ ምክንያት፣ ሰው ተጨናቂ የሚሆነው ምን ሆነ ነው ስትሉት እኔ እንጃ ዛሬ ጥሩ ስሜት አይሰማኝም። አያውቀውም፣ ለምን እንደሚጨነቅ አያውቅም፣ ግን ይጨንቀዋል። አልራበውም፣ ይጨንቀዋል። አልጠማውም፣ ይጨንቀዋል። ልብስ አላጣ፣ ይጨንቀዋል። ዘመድ አልሞተበት፣ ግን ይጨንቀዋል። የነፍስ ጥያቄ ስላልተመለሰ እና ሁለት ነፍስ ነው ያለው፣ ደመ ነፍስና ምላኳችሁ። አሁን በጥይት የሚመታ ሰው ደመ ነፍስን ነው የሚገድላት። ለዚያ ነው ትፍርውም ለእለ ይቀትሉ ሥጋክሙ ወለነፍስክሙ ኢይክሉ ቀትሎታም ያለው ባለቤቱ። ሥጋችሁን የሚገድሉትን አትፍሩ ያለ ያችን ነፍስ ስለሚገድሉ ነፍስ አትግደል የተባለ ነው። ይሄኛውን ነፍስ መግደል ግን ምንድን ነው? የባሰው ነፍስ መግደል ሰውን በኃጢአት ማስተናገድ፣ እጅግ ከባዱ ነፍስ መግደል። አሁን ቃየል የሰራቸው 7 ኃጢአቶች አሉና ከ7ቱ ኃጢአቶች አንዱ ምንድን ነው? ክፉ አርአያነት። ክፉ አርአያነትና ደግሞ ለዚያው የመጀመሪያ አርአያ ነው። ክፉ አርአያነት ተደርጎ የማይታወቅ ኃጢአትን ያስተማረ ክርስቲያን በእውነት ነው የሚጠየቀው። በራሱ ኃጢአት ይጠየቃል። የግድ መነኩሴ ወይ ካህኑ ወይ ሰባኪ ወይ ዘማሪ ብቻ ነው። ማንኛውም ክርስቲያን በማሰናከል ኃጢአት ይጠየቃል። ባረማመዱ ክርስትና እንደዚህ ነው እንዴ? ማንኛውም ክርስቲያን ሰባኪ ነው። ማንኛውም ክርስቲያን አሰናካኝ ነው። አንድ ሰው ነበረ፣ እየጨረስኩ ነው ይዟችሁ። አንድ ሰው ነበረና ያሳድደዋል ዘመድ መገናኘት እና እንዲህ አድርጎ የሚያሳድደኝ መረረ ገሃነምን ጣዕመ መንግሥተ ሰማያትን ባያውቅ አለልሱ እያለ ልብ ስጠው እያለ ይጸልይልናል። ዘመን ተገላብጦ የክርስቲያኖች ንጉሥ ተሾመ። አይ ወይ ትሊ ይሁን ንጉሥ ያን ሰውዬ እንዲህ ሳሳድደው ነው። አሁን እንግዲህ የክርስቲያን ዘመን ወደ ክርስቲያን ንጉሥ ተሾመ፣ እንዴት ያደርገኝ ይሆን እያለ ተጨነቀ። እሱስ እንኳን ጊዜ ያገኘው ብሎ ሊበቀል መረረ ገሃነምን ጣዕመ መንግሥተ ሰማያትን ባያውቅ ነውና ልብ ስጠው እያለ ሲያለቅስልህ ይኖራል። እኒህ ክርስቲያኖች
እኚህ ክርስቲያኖችን ምግባራቸው ያማረ ሃይማኖታቸው ቢያምር አይደለም ብሎ ክርስቲያን ሆነ። የክርስቲያን ጨዋታው ሁሉ ስብከት። አሁን ቅዱስ አትናቴዎስ ለክርስትና ሲጠራ እንዴት የሚያስገርም ሕይወት ነው። ተሰባስበው የጨዋታ ጳጳስ፣ የጨዋታ ክርስቲያን ያልሆነ የጨዋታ ካህናት፣ የጨዋታ ዲያቆናት ተሰብስበው ና እኛ ጳጳስ እናጥምቅ ብለው ተሰብስበው ይጠመቃል። ቅዱስ አትናቴዎስ ደግሞ ከአረማውያን ቤተሰብ ይመጣል። አንዱ አንዱን ያጠምቋል እና እንግዲህ ላቁረብ ይባባላል። ልጆች ናቸው እረኞች። ቅዱስ አትናቴዎስ ምን አለ? ከእናንተ ጨዋታ አስገብቶኛል። እኛ ደግሞ ክርስትና እንደዚህ ነው ማፈሬ። እንዲሁም አንዳንዱ እኮ እስላሞች ራሱ ይስቁበት ሰዋል። እንደዚህ ነው እኮ ክርስቶስ ሲል አይደለም መጽሐፍ ቅዱስ እንዲላል በዝም ደግሞ አንተ ደግሞ ነገድ ይበሎች ብለው እስላሞች እንኳን የሚስቁበት ሰዋል። ክርስቲያን ግን እንኳን ቁም ነገሩ ከጨዋታችሁ አስገቡኝ የሚል ከጨዋታችሁ አስገቡኝ ማለት ክርስቲያን ካልሆንክ አናስገባም። በሉ አጥምቁኝና ክርስቲያን ልሁን አለ። እንግዲህ እኮ ካህን አይደለም ልጆች ናቸው፣ ከብት ጠባቂዎች ናቸው። አጠመቁት። በእንግዲህ ደግሞ አንተ ፋንታህን ደግሞ ፓትርያርኩ ይባላል። እሱ ፓትርያርኩ አንዱ ሲያዝ ነው፣ አንዱ ሲያጠም ሲያቆር ታላቁ አባታችን አምደ ሃይማኖት እለእስክንድሮስ ነበር። አየ የኋላ ምንድን ነው አባታችን ከእነዚህ ሕፃን መንቁ ፍቅር ታገኛለች ነው ከእኔ ቀጥሎ አያችሁ እነዚህ እግዚአብሔር በእነዚህ ልጆች አዞ ሲያስተምር ብሎ ጥምቀታቸውን የእውነት ጥምቀት አድርጎላቸው በሜሮን አትሞ አጽንቶላቸው የእውነት ጥምቀት ይሁን ብሎ ቅዱስ አትናቴዎስን ከኔ ቀጥሎ የሚሾመው ይህ ነው ብሎ ወስዶ አስተምሮ ለቅዱስና ማድረግ አደረሰ። ክርስቲያን ወጉ፣ አነጋገሩ፣ ጨዋታው ሁሉ አስገቡኝ መስል ነው እና ካልሆነ ግን በንግግራችን፣ ባካሄዳችን፣ ባለባበሳችን ወስደን ሰውን የምንገድ ከሆነ ነፍሰ ገዳዮች ነን። አቤል የተጠየቀው በዚያ ምክንያት ወንድሙን ገድሏል። ወንድምን መግደል ደግሞ በሁለት መንገድ ነው። አንድ ደመ ነፍስን መግደል፣ ሁለት ሕያዊትን ነፍስ መግደል። ከባዱ በሽታ ግን ለሰው የሚገባውን አለማድረግን ጭምር ነፍስ መግደል። ለምሳሌ ሀብት ያለው ሰው ካጠገቡ ድሃ እያለ ያን ድሃ የሚገባውን አልተርፈው ብሎ ያ ድሃ ሌባ ቢሆን ለዚያ ሰውዬ ሌባ መሆኑ ነፍሱ ሞተች። ሞታ ለነፍስ ይቅም እግዚአብሔር የነፍስ ሞቷ ከእግዚአብሔር መራቋ ነው ይላል መጽሐፍ። ሌባ ሆነ። ሌባ የሆነው እኛ የድርሻችን ባለመውጣታችን ከሆነ ለዚያ ሰውዬ ሌባ መሆን ተጠያቂ ሆነ። የእውነት እኮ መራራት ማለት ይላል። በእውነት መራራት ያነባል ማለት አንዱ ርኅራኄ ሊሰርቅ ሊቀማ የነበረን ሰው እንካ ብላ፣ እንካ ጠጣ፣ እንካ ልበስ ብሎ እንዳይሰርቅ ማድረግ አንዱ ብፁዕ የሚያሰኘው በወንጌል ብፁዓን መሐርያን እስመ ሎሙኒ ይምሕርዎሙ የሚምሩ ብፁዓን ናቸው እነሱም ለእነሱም ይራሩላቸዋል የተባለው አንዱ ይህ ነው ብሎ ይናገራል። እና ነፍስ መግደል ማለት አንድ በክፋት በንግግር ባለባበስ ባረማመድ ባጎራረስ ባካሄድ ቤታችን ላይ ባስቀመጥናቸው ነገሮች በሁሉ ዘመናችን ሰውን ማሰናከል። ሁለት ደግሞ ደግ ሳናደርግ ቀርተን ሰው ወደ ኃጢአት ሲገባ ዝም ብሎ ማየት በራሱ ደግሞ ነፍስ መግደል። እኛም ተጠየቀው በሁለቱም መልኩ ይገኛል። አንተ ሰው ወንድምህ ኃጢአት ሲሰራ ብታየው ይላል ቅዱስ ዮሐንስ አፈወርቅ በተግሣጹ። ወንድምህ ኃጢአት ሲሰራ ብታየው ንገረው። እምቢ ካለ ጨርቁን ይዘህ ጎትተው። ትጠቅመዋለህ እንጂ አትጎዳው። ሥጋው የሚውለት ነው እንጂ ኃጢአትን ፈልጓት ሲኦልን አጣጥሞ ኃጢአትን የሚሰራ የለም። ስለዚህ ታድነዋለህ እንጂ አትጎዳውም። ጨርቁን ይዘህ ጎትተው። ምን ያህል እየጣር እንደሆነ ታስባለህ? እንኳንስ ለሌሎቹ ለልጆቻችሁ የወለዳችሁ ትኖራላችሁ። ምን ያህል እንደምትጠሩላችሁ ጊዜ እምቢ አለኝ የዛሬ ጊዜ ልጅ ይላል። እንኳንስ ልጅ ሌላውን ጨርቁን ይዘህ ጎትት ልፋለት ነው የሚሉት። እና ውሻነት ነፍስ መግደል የሚባለው ይሄ ነው። ከነዚህ ተርታ እንዳነሰለህ እግዚአብሔር ይርዳል። ሌላው ዘማውያን ናቸው። እንግዲህ ውሻ የሚባሉት ዘማውያን ናቸው። በዝሙት እንግዲህ ብዙ አይነት ነው። እሱን አንዘረዘሩ ጊዜ እንዳይፈሽብን ውሸት የሚናገሩት ውሸት ለጽድቅ ብሎ ውሸት መዋሸት አይቻልም። የውሸት አንድ ነገር ይገራል። ክርስቲያን ማይደር ደግሞ ያላዳሪ ያለ ሰው ወይ ሰይጣን ወይ መንፈስ ቅዱስ ሳያድርበት ብቻውን አድሮ ያውቅ። ከቃሉ ጋር ናቸው። ወይ ሰይጣን ወይ መንፈስ ቅዱስን አልሆ ሰው አድሮ አያውቅ። ሁላችሁ ዛሬም ማታም ቢሆን ትናንትም ቢሆን ነገ ማታም ቢሆን ከዋሸ በምንም ታምር ይሆን የውሸት ትንሽ እንዳትም ሰይጣን አብሮት በዚህ አትጠሩ። ሁል ጽድቅ በሰራባት ቅጽበት መንፈስ ቅዱስ አይለየው
ውሸት ወይም ክፋት በሰራበት ጊዜ ደግሞ ማን አይለየው? ሰይጣን አይለየው። ስለዚህ ሐሰትን የሚያደርጉ ጣዖት የሚያመልኩ እነዚህ 5ቱ ውሾች ይባላል። የሚገርመው ግን ኢትዮጵያ ውስጥ 5ቱን ውሾች እምርልሃለሁ ተብሎ ቃል ኪዳን ተገባላቸው አባታል። 5 ውሾች አይማሩ ተብሎ ነው መጽሐፉ የሚያትተው። ግን አቡነ ዮሐንስ ዘኢትዮጵያ ጎንድ ተክለ ሃይማኖት ያሉት የሰሜን ጎንደር ሀገረ ስብከት ላይ የሚገኙት ጎንድ ተክለ ሃይማኖት አቡነ ተክለ ሃይማኖት ጸልየውበት በዚህ ክፍል አይደለም ለአንተ ድርሻ የተሰጠቻለችን አንተ ደብረ ሊባኖስ ናት፣ ወደዚያ ሄድ ተብለው እሳቸው ደግሞ ወደ ሊባኖስ ጸልዩ ነበር። ወደዚያ ሄድ ተብለው እዚያ ያሉ ናቸውና 500 ዓመት ነው ዕድሜያቸው። 50 ዓመት በደመና ላይ ነው የኖሩት። ስንት ዓመት? በደመና ላይ ኖሩ። ደመና ላይ 50 ዓመት እጅግ ከአይምሮ በላይ። በዑደተ ዓለም ደግሞ 50 ዓመት ዓለምን በሙሉ እየዞሩ የዓለምን ክፋት እያዩ በዚያ ለመጸለይ በየቦታው ደግሞ 50 ዓመት እያሉ ዛፎቹ እንኳን ሲሄዱ እየተከተሉ አባ ለማን ትተውልናል እያሉ ያለቅሱ ነበር። ዛሬ እንኳን አባ ለማን ትተውልናል ልዩ ዛፎቹ ያነርጉ አንዳክ ከይምባል ነው የመጣው እንጂ እኛም ክፉን እሱም ክፉን ተያይዘን መተላለፍ ለማይመረው እውር ለእውር ፍሬው ይወጣል ውስጥ እውር እንዲመራው ሁሉም ተያይዞ ወዴት ይወድቃል? ገደል ይገባል ይላል እና የተሰጣቸው ቃል ኪዳን 500 ዓመት በታማኝነት ያገለገሉ ቅጠል እየሸመጠጡ የኖሩ አባት ሰይጣንን ከዋሻው ውስጥ የዘጉ ታላቅ አባት ናቸውና እንግዲህ ጊዜ ሲኖራቸው የራሙን የማየት ዕድል ይኖራቸዋል። እሳቸው 5ቱን ውሾች እምርልሃለሁ ተብለው ቃል ኪዳን ተገባላቸው ብቸኛው አባት ናቸው። ያ ግን የሚሆነው እንደዚሁ ብሎ እንዳላጣ አበዳሪ መስለኝ የለም። አላጣ አበዳሪ ታውቃላችሁ፣ 100 ብር ወስዶ 1000 ብር አብራቶ ይቀበላል። ሰው ምንድነው ጥቂት ነገር ያደርግና አንደኛውን ብዙ ነገር ማድረግ ሲፈልግ ጽድቅን እንዳላጣ አበዳሪ መንገድ ይሄዳል። አንድ ቀን መጥቶ ያ በጸሎት ተብሎ ይወጣል። መላደውም ስጠኝ፣ ዳሪ ባርክልኝ፣ ጤናዬን ስጠኝ፣ ቤት ማትሰም እውቀትም ስጠኝ፣ ብቻ ገና ብዙ ነው ይቀጥል እንዳላጣ አበዳሪ የመጣው ግን አንድ ቀን ተንጠርጥሮ እንደምን ሙጥጥል ብሎ የነከሰለ የ30 ዓመት ጥምቀት ጸብታሉ አላጣ ማለት ተርኩልኝ መርናል እንዲያሉ ይላል። አንዳንዱ ሰው ደግሞ ኢትዮጵያ ልጅ ግሸን ይጭ በቃ ተለቃይጨ ተለያየ ላይ ተለያይቻ ያቀቀል ይሄ አላጣ ማለት ነው። ሲዘሙቱ ስራይ ሳደርጉ ሲዋሽ ነው አቡነ ዮሐንስ 5 ውሾች አስራሉ ተብሏል። ይመር ያስሩ ምን አለ እንዲያለ ከንደ ጥቂት ስራ እየሰሩ የጎደለው ቅዱሳን ያስሞሉ። ስራችን በራሱ ደግሞ ስራችን ደግሞ በእግዚአብሔር ፊት ለመቆም ሞገስ ስለሌለ ደካማ ስለሆን የሰራናት ጥቂት ስራ ቢሆን በእግዚአብሔር ፊት ሞገስን እንድታገኝ የእነሱ ግርማ ሞገስ ያላብስብናል ማለት ነው። ጥርኝ ውሃ በእግዚአብሔር ፊት እንዴት ሞገስ እንዳገኝ ታውቃላችሁ? ሞገስ አግኝቶ ተቀባይነት ያገኘው የእመቤታችን ግርማ ሞገስ ውሃውን እንኳን ሞገስ እንዲያገኛለን። አባ ጊዮርጊስ እመቤታችን ሲያመሰግን ምን ይላል? እንዲህ ይላል፣ ብፁዕ ዘየብ ላዕለ ምስኪን ወነዳይ ድሃ ትዝ የሚለው ድሃን የሚያስብ ሰው ምስጉን ነው እና የዳዊትን ወስዶ በአጭር መልኩ ከመይዳን ብኪ እምነተ ኩነኔ አባይ በመዝሙረ ድንግል መጽሐፍ ከመይዳን ብኪ እምነተ ኩነኔ አባይ እና አኮ በይቲአይቲ ማርያም ወበንጽሕናኪ ሰናይ እመቤታችን በአንቺ ደግ በሆነው ንጽሕናሽ አኮ በብዙ ነዋይ በብዙ ንብረት አይደለም መንግሥተ ሰማያት ይፈቀድ በማይ መንግሥተ ሰማያት በጥርኝ ውሃ ይወረሳል። የአቅማችን እንዲሁ ድክም ካለ ምን አለ? ሕፃን ልጅ ኮልተፍ አባ እማሲ ወይም ሳይችል እንዲሁ በቃ ሲኮናተፍ እርምጃ ሳይል ትንሽ ውትሩ በዚያው ላይ ደፋ ሲል እናቱ ሳማርጋ አባቱ ሳማርጎ እንደሚያነሱት ኩልትፍናውም እንኳ ደስ እንደሚል ለእግዚአብሔር ጥቂት መፍጨርጨራችን ደስ ይለዋል። የአቅማችን መርታታችን ከዚያ በኋላ የእመቤታችን የዘላለም ሞገሷ ለጥቂቲቱ ስራችን ለጥቂቷ ብጣሽ ለምታለው ስራችን ሞገስ ይሆንና ያቺ ደቃቋ ስራችን በእግዚአብሔር ፊት ሞገስ እንድታገኝ ያደርጋል ማለት ነው። እና ከ5 ውሾች ሰውረን እመቤታችን በሕይወታችን ሁሉ ሞገስ እንድትሆነ የእግዚአብሔር መልካም ፈቃድ ይሆናል። መጨረሻው እንግዲህ መናፍቃን ናቸው ብያችኋለሁ። እንግዲህ ፎጢኖስ ነው የውሻ ጅራት የተባለ ጨርሻለሁ። ማን አልኳችሁ? ፎጢኖስ የውሻ ጅራት አለው። መናፍቃኑ የመናፍቃን ርዕስ አርዮስ ነው። ወልድ ፍጡር የሚለውን ያነሳው ራስ ካለበት ነው ጅራት ተከትሎ የሚሄደው። ፎጢኖስ ምንድን ነው ያለው? ለፌ
እማርያም ህልታዊው ለወልድ የወልድ ህልውናው ከድንግል ማርያም ከተወለደ ወዲህ ነው። ቃል የተገኘው ድንግል ማርያም ስትወልደው ነው። ሥጋ ከድንግል ማርያም ሲገኝ ቃል ደግሞ ያንን ተገኘ። የአርዮስን ክደት አሻሽሎት ሙቶ ነው። አሁን አባ ጊዮርጊስ ምን አለ? አትልፋ ፎጢኖስ ምንም ይሁን ምን ወልድ ፍጡር የሚለው ሎቱ ስብሐት የአርዮስ ትምህርት መነሻ ነውና አርዮስ ራስህ ነው። አርዮስ ምን ነው አይደል? ራስህ ነው። የምታስብም በአርዮስ ነው። ዛሬ በማን የሚያስበው ሰው መስሎኝ? የምታስብ በአርዮስ ነው። አርዮስ ከገባበትም ትሄዳለህ። አንተ የአርዮስ ጅራት ነህ ብሎ ተናገረ። እኛ ደግሞ በአንጻሩ የማን ጅራት ነህ? ቀዳሚሁ ቃል የሚል ዮሐንስ ወልደ ነጎድጓድ የቅዱስ ቄርሎስ በእሳትና በብረት እየመሰለ ያመሰጠረው እምቅድመ ዓለም እንዴት እንደነበረ የቅዱስ ዳዊት ተከታዮች የነቢያት ተከታዮች ነን። ነገረ ተዋሕዶ እንዳልተረኩም ጊዜ የለም የእነሱንና ዛሬ እመቤታችን ወላዲተ አምላክ እመብርሃን መባል ይገባት የሚባሉት የንስጥሮስ ጅራቶች ናቸው። እኛ የቅዱስ አትናቴዎስ እግር ተከትለን የምንሄድ ነን። ፀሐይ ውስተ ሰኮናሆሙ ለመሬት እንደተባለ የመንጋዎችን ሰኮና ተከትለሽ ውጭ፣ የእረኞችን ሰኮና ተከትለሽ ውጭ እንደተባለ እኛ የአትናቴዎስን ዱካ ተከትለን እንሄዳለንና ኢየሱስ ክርስቶስ የባሕሪ አምላክ ዓለማትን የፈጠረ አምላክ ነው ብለን እንሄዳለን። እነሱ ደግሞ እንዲህ ይላሉ እንደ አርዮስ። እኛ የቅዱስ ቄርሎስ ዱካ ፈለጋ ተከትለን እንሄዳለንና ነይነሰ ለእግዝእትነ ቅድስት ድንግል ማርያም ንሰምያ ወላዲተ እግዚአብሔር በሥጋ ብለን ቅዱስ ቄርሎስ እኛስ ቅድስት ድንግል ማርያምን እግዚአብሔርን የወለደች የእግዚአብሔር እናት እንላታለን። የማናት ለናት? የእግዚአብሔር እናት እንላታለን። ከእሷ የተወለደው እግዚአብሔር ነው ብለን እንሄዳለን። የንስጥሮስ ተከታዮች ደግሞ እንዲህ ይላል። እግር የሚገባው ራስ ከገባበት ነውና የንስጥሮስ ዕጣ ፈንታ ንስጥሮሳውያን በሆኑ ሰዎች ላይ ሁሉ ይደርስባቸዋል። ንስጥሮስ ማርያምን ወላዲተ እመቤታችን ወላዲተ አምላክ በላት ክርስቶስንም እግዚአብሔር በለውና ሙት አለ። እምቢ አለ። ምላስህ ለእኔ እንዳልታዘዘች ለአንተም አትታዘዝ አለ። ንስጥሮስ ምላሱ ተጎልጉሎ ሀዝ ብሎ ምላሱ ተጎልጉሎ ሞተ ይላል። የነሱ ጣይ ይገጥማቸዋል። እኛም የቄርሎስን እንድናገኝ እግዚአብሔር ይርዳል። እኛ ሌሎቹ እመቤታችን የሚሳደቡ የአይሁድ ጅራቶች ናቸው። እኛ ደግሞ እመቤታችን የሚያወድሱ የቅዱስ ኤፍሬም ዱካ ተከትለን የእሱን እግር ተከትለን እነሱ ከገቡበት ተከትለን ራሳችን ክርስቶስ በየማለቱ አሁን ለምሳሌ በዚህ እንዳትሰነከልበት ክርስቶስ ራስ ይባላል፣ ቅዱሳንም ራስ ይባላል። እነሱ የጸጋ ራስ ናቸው። እነሱ ካሉበት ተከትለን እንገባለን ማለት ነው። ጳጳስ ራስ ይባላል፣ ፓትርያርክም ራስ ይባላል። ተከትለን እግር እኛን እነሱ ካሉበት እንገባለን። እንግዲህ ፎጢኖስ የሚያስብ በማን ጭንቅላት ነው? በማን ነው የሚያስበው? እኛ ደግሞ በማን ማስባለን? በቅዱስ ዮሐንስ ቃል ሥጋ ሆነ በቅዱስ ቄርሎስ የተዋሕዶ ትምህርት ማሰብ አለብን። ሌላው ቀርቶ እንዲሁም ነግራችሁ ኑሯችሁን ራሱ በማን ነው የምታስቡ? በእውነቱ አንዳንዱ በአርስቶትል ያስባል ኑሮ፣ አንዳንዱ በፕላቶ ካለ ትኖራለህ ይላል። እዚያች ባጃጅ ታውቃለህ? እዚህ አዲስ አበባ ባጃጅ ይላል። በቅርብ ነው ያወቅሁት ባጃጅ እንደሌለች። እኔ ያለ መስሏቸው ባጃጅ እያሉ እያስተማሩ ለካ ጅልነት ይመስል አዲስ አበባ ባጃጅ እንደሱ ቆሻሻ ተጠርጋ ትበላል። በእኛ ደግሞ ትልቅ መኪና ናት እሷና ስገባ እዛች ተለጥፋ ካለ ትኖራለህ ከሌለ የለህም ይላል። ይሄ የቁስ አካላዊ ትምህርት ነው። ፍጹም ቁሳዊነት ሰውን ተቆጣጥሮታል። የፍልስፍናን ጅራት ተከትሎ የኦሾን ጅራት ተከትሎ የሚሄድ ብዙ አለ። እኛ ደግሞ የቅዱሳን ነው የምናስበው። በፍልስፍና አይምሮ በሳይንስ አይምሮ ሁልጊዜ ሃይማኖቱን አስልቶ ቀምሮ ሊያሰላው ሊያባዛው ይመስላል የሚፈልግ ሰው አለ። 3 ሲባዛ በአራት እኩል ይሆናል 12 ከሆነ 12 ሲካፈል ለአራት እኩል ይሆናል 3። ይህም ጊዜም እውነት ሶስት ስም ከተጠራ ሶስት ነው። ስላሴ ስለዚህ 3 አምላክ ናቸው ብሎ በተማራት ጥቂት እውቀት ያችን ሊያሰላት ሊቀምራት በሳይንሱ ባወቃት ኑሮ ሁሉ ሊመራ የሚፈልግ ሰዋል። አንዲት እናት ነበሩና 2 እናቶች ናቸውና የሁለታቸው ልጆች ቅኔ ያውቃሉ እና አንዱ ሲቀኝ በለው እስኪ ይላል፣ አንዱ ደግሞ ቀስ ብሎ ነው የሚቀኝና
እንዲያው ልጅ እንደገሌ ልጅ ነው እንጂ እኔም አንዱ የወላድ መካን ባልወለድኩ አሁን ወድቀ እንዴት እናት የገሌ ልጅ እንዲያው ቅኔውን እንዲያው ሲያደርገው እዚያ እንዲያው ማህሌቱን እንዲያው ሲያደምቀው እንዲያው ጨሶቹ ሁሉ እኮ ነው የሚያሸረቅጡለት። አንተ ደግሞ ዝም ብለህ እንደ ሹክሹክታ የማትሰማ እንደ ሽሮ ጡቅ እያልክ ይሉታል ነው። ሁለት ቅምጫና ነበር ታውቃለች። ቅምጫና እጅግ አስቸጋሪ ቅምጫና ምን ማድረግ አንችልም። እናንተ ቤታችሁ ውስጥ ያሉትን እቃዎች ስለማለት እኔ ግን ትርጓሜ ሁሉ ተምሬበታለሁ። ቅምጫና የሊቃውንት ምሳሌ ነው። ቅምጫና ማለት ሆዷ ጉጥር ብላ አንገቷ ጠባብ የሆነች ቅን ናት እና ውሃ በእሷ አይከትትና በእሷ አይቀዳና ስትቆረቆር እየተንደቀደቀች እያለች አታወርድም። አንድ ጊዜ ግን ይታረ ቅዱሳን እንደዚህ ናቸው፣ ሊቃውንት እንዲህ ናቸው ይሉና ሌላ ሲያስተምሩ ምንድነው ያንቱ ሆዷ ሰፊ ነው፣ ውሃውን ግን አንድ ያስዘረግፍ። ሊቃውንትን ምስጢርን ያውቃል፣ ያወቁትን ሁሉ ግን እንዘርግፈው ቆጥበው መጥነው ነው የሚናገሩት። አንድ ደግሞ አፍ ያለው ሰው ደግሞ አገጭ ቀጣፋ ሆነ መለፍለት ይችልበታል።